ጆን ሰዓት ነው። እነዚህ ሶስቱ አንድ አይነት ቶን ያላቸው ምን ቶን ነው? ዲ ነው። ምን ቶን ነው ይሄ? ፈርስት ቶን ነው። የመጀመሪያው ቶን ነው ይሄ። ከዛ በግ ላይ ሲደርስ ተቀየረ። ያን አያችኋ? ያን ሊን እነዚህ ደግሞ ምን ቶኖች ናቸው? ሰከንድ ቶን ናቸው። ታይ ምግብ አያችኋ? ሶ ታይ ምንድነው? ምግብ ነው። ቶኑ አራተኛ ቶን ነው ማለት ነው። ታይ ከዛ እጅ እጅ ደግሞ ምንድነው? ሾው ቶኑ ደግሞ ምንድነው? ምን ቶን ነው? የስ ሰሪ ቶን ነው። ሰሪ ቶን ነው። ስለዚህ ሲዮን ይቀጥላል። ሲዮን ኦኬ። ከዛስ ዩን ሰከንድ ቶን። አሁንም ሲዮን ላይና ድብ ላይና ዩን ደግሞ ደመና ነው ብለናል። እዛ ላይ ያሉ ቶኖች ደግሞ ሰከንድ ቶን ሆነዋል ማለት ነው። ከዛ ፈርስት ቶን እንደገና እንመጣለን። ሲዮን ዩን ዠን ቿን ቿን ች ር አራተኛ ቶን መጨረሻ ላይ ር ሙቀት ማለት ነው። ች መብላት ማለት ነው። ቿን ደግሞ አልጋ ማለት ነው። ቿን ጀልባ ወይ ደግሞ መርከብ ማለት ነው። ዠን ሰው ነው። ዩዋን የቻይና ገንዘብ ነው። ሲን ደግሞ ምን ማለት ነው? ምን ማለት ነው? ከዋክብት ደብዶ ከዋክብት ሀደ ስለዚህ እነዚህን አየን። ከዛ ባለ ሁለት ሰለብሎችንም ጋር ስንሄድ እንደዚሁ ሀፕን ያደርጋል ማለት ነው። ሶ ቢንግ ሲያং አያችዋ። ቢንግ ሲያንግ ሁለቱም ጋር ፈረስቶን ነው። ፍሪጅ የሚለውን ትርጉም ቢንግ ሲያንግ። እንደገና ስጂ ኦኬ። ስጂ ደግሞ እንደዚሁ ሹፌር ማለት ነው። ዙቲዮ የእግር ኳስ ነው ብለናል። እንደገና ደግሞ ጂቻንግ ይሄ ኤርፖርት ማለት ነው። ኤርፖርት ፓሻን ፓ ማለት ወደ ተራራ ክላይም ማድረግ ማለት ነው። እንደገና ደግሞ ሻን ስንል ተራራ ማለት ነው። ተራራ ማለት ነው። ስለዚህ ሾው ቢያው ደግሞ የእጅ ሰዓት ማለት ነው። ምክንያቱም ሾው ማለት እጅ ማለት ነው። ቢያው ደግሞ ሰዓት ማለት ነው። ሀው ሲዮንማው ደግሞ ምን ማለት ነው? ባለፈው ሲዮን ማለት ምንድነው ያልነው? ድብ ነው። ማው ደግሞ ድመት ነች። ስለዚህ ሲዮንማው ስንል ፓንዳ የሚል ትርጉም አለው ማለት ነው። ፓንዳ ኦኬ። በጣም አሪፍ በጣም አሪፍ። ስለዚህ ዛሬ ደግሞ አዲስ ርዕስ የምንገባ ነው የሚሆነው። አዲሱ ርዕስ ምን ይላል? እስቲ አንብቡልኝ። the neutral tone okay the neutral tone neutral okay neutral tones okay ምን ማለት ነው? ኒውትራል ቶን ስንል ምን ማለታችን ነው? ባለፈው እንግዲህ እንደምታውቁት ነው አይደለ? ኒውትራል ቶን ዛሬ ቢሆንም የምናየው ከዚህ በፊት አራት የተለያዩ ቶኖችን ለማየት ጥረት አድርገናል። እነሱም ፈርስት ቶን፣ ሰከንድ ቶን፣ ሰርድ ቶን እና ፎርዝ ቶን ማለት ነው። እነዚህ ቶኖች በአግባቡ ባለፈው ለማየት ጥረት አድርገናል። ፈርስት ቶን ለምሳሌ በምንድን ያየናቸው? ማ በሚል ለማየት ጥረት አድርገናል። ፈርስት ቶን እዚህ ጋር ሲመጣ ማ ይሆናል። ሰከንድ ቶን ሲሆን ማ ሰርድ ቶን ሲሆን ማ አይደለ? ዲ ነው ማ። የስ በጣም ጥሩ። የስ አራተኛ ቶን ደግሞ ማ አሁን የምናየው የዛሬ ክላሳችን ምንድነው? ኒውትራል ቶን ነው። እሱ ደግሞ ምን ማለት ነው ብለናል? ቶን የሌለው ማለት ነው። ፍሪ ቶን የሌለው ኦኬ፣ ቶን የለውም። በቃ ቶን የሌላቸው ደግሞ ምንድን ናቸው? እንዲህ ነው የምናነባቸው ከተባለ አሁን እነዚህ
ስትረስ አለ፣ ጫና አለ ማለት ነው። ቶን ያለበት ከሆነ ስትረስ አለ ሁሉ ጊዜ። ማ አያችሁ፣ ሃይ ሌቨል ቶን ተጠቀምኩ። ማ አሁንም ሰከንድ ቶን ላይ ጫና አለ ማለት ነው። ማ አሁንም ጫና አለ። ማ ጫና አለ። ኒውትራል ቶን ጋር ሲደርስ ግን ጫና አይኖርም። ማ ቀለል ይላል። ማ አያችሁ፣ ማ ይሄንን በምሳሌ እናውቃለን። ለምሳሌ ጥያቄ ስንጠይቅ አይደለ? ጥያቄ ስንጠይቅ ኒሃማ ኒሃማ አያችሁ፣ ማ ስል መጨረሻ ላይ ቀለል ነው የማደርገው ማለት ነው። ቀለል ይላል ማለት ነው። ለምሳሌ መጽሐፉ ላይ ምን ይላል መሰላችሁ? apart from the four tones mentioned previously በፊት ከተገለጹ አራት ቶኖች በፊት ከገለጽናቸው አራቱ ቶኖች በተጨማሪ ወይ ደግሞ ከዛም ባሻገር there is another tone in Chinese ሌላ አራተኛ ቶን በቻይንኛ ውስጥ አለ ይለናል። which is short and light ይሄ ምንድነው? short and light ምን ማለት ነው? ከነዚህ ለየት የሚያደርገው እጥር ምጥር ያለ ነው ማለት ነው። አገባችኋ? short light ቀለ እና ደግሞ እጥር ያለ ነው ማለት ነው። ያጠረ ለምሳሌ አሁን እዚህ ጋር ሳነበው አያችኋ? ማ አያችኋ? ማ ሌላም እንደዚህ ቶን የሌላቸው ቃላቶች ቢመጡ እንደዛ ነው የምናነባቸው። ለምሳሌ ባ ቻይኖች ይጠቀሙታል። ይሄ ኒውትራል ቶን ባ ኦኬ። ማ ነ እነዚህ ሁሉ ኒውትራል ቶኖች ናቸው። ቻይናውያን በብዛት የሚጠቀሟቸው ናቸው። እና አሁን እዚህ ላይ ይሄ ኒውትራል ቶን ያልነው እንግዲህ ቶን የለውም ማለት ነው። ዜሮ ቶን ነው ማለት ነው። ያንን ስንጠቀም ልክ እኛ በተፈጥሮ እንደምንጠቀመው አላለ ይሄ ተፈጥሯዊ ድምጻችን ማለት ነው። ኦኬ ምንም አይነት እንትን የሌለው ጫና የሌለው ማለት ነው። ገባችሁ አይደል ሐሳቤ? ስለዚህ አሁን አራቱ ቶኖችንና ዘ ኒውትራል ቶን አንድ ላይ ስናነባቸው እንደዚህ ይሆናሉ ማለት ነው። ማ እስቲ ከኔ ጋር ዲኖ ማ ማ ማ ማ ማ ማ ማ ማ and then ማ ኒውትራል ቶን ማ ማ ማ ቀለል እናድርገዋለን። በጣም ጥሩ። ስለዚህ አሁን ኒውትራል ቶን በተመለከተ ስለሆነ የምናይ አሁን እዚህ ጋር አንዳንድ ቃላቶችን ለማየት ጥረት እናደርጋለን ማለት ነው። ኒውትራል ቶን ስለሆነ የኛ ክላስ የዛሬ ክላስ ለምሳሌ ቅድም ማ ምን ማለት ነው? ትርጉሙ ባይዘው በፈረስቶን ሲሆን ምንድነው ትርጉሙ? ማ ምን ማለት ነው? ማዘር ማለት ነው አይደለ? እናት። እኛ ምን እንጠቀመዋለን? እኛ ኢትዮጵያውያን እናት ስንል ማማ እንላለን አይደለ? ቻይናውያንም እንደዛው ማማ ማማ ማማ። አያችሁ እዚህ ጋር ቶን አለ፣ ጫና አለ ማለት ነው። ቶን አለ ማለት ስትረስ አለ፣ ጫና ማ። ከዛስ ኒውትራል ቶኑ ጋር ሲመጣ ማ። እናት ሲጻፍ እንደዚህ ነው የሚጻፈው ማለት ነው። ማማ ማማ። እስቲ በለው ደግሞ ማማ። በጣም ጎበዝ። እሺ ካስሽ ዛይሾባ ኦኬ። ማማ ማማ ማማ። እንግዲህ እናት የሚለው የመጀመሪያ ቶን ስላለው እዛ ላይ ጫና አለው። ማ እንላለን ሃይ ሌቨል ቶን። ከዛ በኋላስ ማ። ኦኬ ማማ ማማ። ሄኖክ እስቲ ያንተ ልስማ፣ ቀጥል። ሄኖክ ሚት ላይ ነው። እሺ ሃና እሺ እሺ ሃና ሞክር እስቲ። ናይ ባባ። እነዚህ ሁሉ እስቲ ደገም። ማማ። በጣም ጥሩ ነው። ማማ በጣም ቆንጆ ነው። ምንድነው ከዚህ የምትማሩት? ቶን ያለበት ቃል ከሆነ ኦብቪየስ ነው፣ ስትረስ ነው የምናደርገው ማለት ነው። ገባችኋል? ጫና አለው ማለት ነው። ታዲያ ኒውትራል ቶን ሲሆን ግን አብዛኛውን ጊዜ ደግሞ ኒውትራሎች ሁለት ሰለብል ያለው ቃል ከሆነ የመጨረሻው ኒውትራል ነው የሚሆነው ራሱን የሚደግም ከሆነ። አሁን እዚህ ጋር የምታዩዋቸው የቤተሰብ ስሞች ናቸው። በነገራችን ላይ እዚህ ጋር ትርጉማቸውን ልጻፍላችሁ። ኦኬ እናት። ማማ ማለት እናት ማለት ነው። ይሄ ደግሞ አያት ማለት ነው። አያት ማን ነው? ይሄ ወንድ አያት ማለት ነው። ወንድ አያት። ይሄ ሴት አያት ሴት አያት። አሁንም ሴት አያት ማለት ነው። ይሄ ደግሞ ባባ ደግሞ አባት ነው። እንግዲህ አባት ነው። ይሄ ነው እንግዲህ የቤተሰብ ስሞች ናቸው እነዚህ ሁሉ።
ግን ስንጠራቸው ራሳቸውን ደግመዋል። አሁን እዚህ ጋር ማ አለ፣ እዚህ ጋር ማ አለ፣ ይ አለ፣ ይ አለ፣ ና አለ፣ ና አለ፣ ባለ ባለ ሰው ተደጋግመዋል። ራሳቸውን ደግመዋል። ብዙ ጊዜ የቤተሰብ ስም ሲሆን ይደጋግማሉ። ሰው የሚደገመው ሁለተኛ ሰለብል የሚሆነው ምንድን ነው? ኒውትራል ቶን ይሆናል። ቶን የለውም። ቀለል እናድርጓለን። ሾርት ኤንድ ላይት ነው ብለናል ቅድም። ሰው ቀለል አድርገን እናነባቸዋለን። ሰው አሁን ቅድም እንዳለው ማማ ማማ። ኦኬ ማ ቶን አለ፣ ስትረስ አለ። ማ ቀለል ይላል። የ የ ኦኬ የ የ ሰከንድ ቶን ነው። የ ከዛ የ ቀለል የ የ ኦ የ የ የኔ አያት ኦኬ ናይ ናይ ሰርድ ቶን ደግሞ ሲሆን ናይ 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 ኦኬ አያት የሴት አያት ናይ ናይ ኦኬ ናይ ናይ እንደገና አባት በአራተኛ ቶን ነው። ደግሞ ባባ ባባ። እነዚህ ፈርስት ሰከንድ ሰርድ ኤንድ ፎርዝ ቶን አንድ ላይ ሆነው ነው የመጡትና በእነዚህ ከዛ ሲደመር ኒውትራል ቶን ሲሆን እንዴት እንደሚነበቡ እያየን ነው። ባባ ባባ ኦኬ ባባ። አሁን እዚህ ጋር ሉክ እዚህ ጋር ለምሳሌ መጀመሪያ ላይ እዚህ ጋር ሁለቱ ጋር ቶን ቢኖር ኖሮ እንዴት እንደሚሆን አስቡት። ሉክ ማ ነበር የሚሆነው ማለት ነው። አስባችሁታል? እኩል ነው የሚሆነው ማለት ነው። ምክንያቱም ፈረስት ቶን ሁለቱም ተመሳሳይ ስለሆኑ ማማ ይሲ ማማ ነበር የሚሆነው። አሁን ግን ይሄ ቶን የለውም እያለን ነው። የመጨረሻው እንግዲህ ቶን ከሌለ ደግሞ ምንድን ነው የምናደርገው? ቀለል እናደርገዋለን ማለት ነው። ሰው የሚሆነው እንዴት ነው? ማማ ኦኬ። እዚህ ጋር እንዳለ ናይ ናይ ኦኬ ባባ። እስቲ እናንተ ሞክሩት። እስቲ እናንተ how to read ኦኬ። አብይ እሺ ልሞክር። ማ good የ ሰከንድ ቶን የ ቶኖቹ ተቀያይረዋል። የ good and then ናይ ቡሽ ይሄ እኮ ሰሪ ቶን ነው። ናይ ኦኬ ናይ对ናይ and then ፎርስ ቶን ባባ እስቲ ከኔ ጋር እንደው አንድ ላይ አብይ ካ ማማ የ ቀለል ማድረግ ነው። ናይ ባባ ፎርስ ማድረግ አለብን። ባባ ቀለል አድርገው እንደዚህ እንትን አታድርገው። ጫና አድርገው ከሆነ የተለያየ አይነት እንደዚህ ባባ ለየብቻ ካደረግ ነው ሌላ ሰንስለስ ነው የሚሆነው። ባባ ባባ እንደሱ ነው። ሌሎቹ ጋር እንደዚህ ስለሚሰራ በጣም አሪፍ። እስቲ እንግዲህ ቀጥሎ ማለት ነው ያሉትን 16 ቃላቶች በኒውትራል ቶን የተሰሩ ናቸው። እስቲ ኦዲዮን ላሰማችሁና ከዛም በኋላ ደግሞ እኛ ደግሞ የምንቀጥል ይሆናል። እስቲ እንስማቸው መጀመሪያ ኦዲዮቹን።看图片，朗读下列双音节词语。好 Look at the pictures and read the disyllabic words aloud. ኦኬ ዳይሰለብል አይደለም፣ ቀጥሎ ያለው ነው። ኦኬ 朗读下列音节，注意轻声的读法。好 Read the syllables aloud and pay attention to the neutral tone. yes 桌子、桌子房子、房子椅子、 OK 柜子、他们、 OK 人们、 OK 我们、好的弟弟、衣服、儿子、好喜欢、好认识、先生、朋友、晚上、漂亮、
በጣም ጥሩ ሰው እንደሰማችሁ 朗读下列音节， እንደሰማችሁ 注 ነው 意韵 ኦኬ ሶ እስቲ አሁን ከእናንተ ደግሞ እነዚህን መለማመድ እንሞክራለን ሞክሩ እስቲ እናንተ ደግሞ ኦኬ አንድ ጊዜ እኔና ዲኖ እናነባቸዋለን እኔን ተከትለኝ ታነባለህ ሌሎቻችሁ ደግሞ ትሞክራላችሁ ኦኬ እሺ ጁዝ ጁዝ ይዟል እሺ ጁዝ ዚ አይደለም ዝ ምንም እንኳን ዜድ አይ ዜድ ማለት ነው ብቻውም ሲሆን ዝ ነው አይም ሲኖር ዝ ነው የሚነበበው ስለዚህ ሁሉ ጊዜ ስታነቡት አይ ስላለ ዚ ማለት አይጠበቅባችሁ እንደ አይ እንደሌላ አስቡት እንደዛ አደረጋችሁ የምታነቡት ማለት ሶ ጁዝ ዛሽዎ桌子、 房子房子、椅子椅子、柜子柜子、他们他们、人们人们、我们我们、弟弟弟弟、衣服衣服、儿子儿子、喜欢喜欢、认识认识、相像想想、朋友朋友、晚上晚上漂亮漂亮。非常好እሺ ስለዚህ ማን ነው ከናንተ እንደዚሁ በትክክል ለማንበብ የሚሞክር በጣም ቀላል ናቸው በነገራችን ላይ ሉክ ፈርስቶን በሰከንድ በሰርድ በፎርስቶን ከዛ መጨረሻቸው ውስጥ ኒውትራል ቶን ነው ማለት ነው ሁሉ ጊዜ ኦኬ ሶ ማን ነው የሚያነበው እሺ እኔ እድሉን ልስጥ እሺ ካስሽ ሞክር ሀውደ ካሽባ OK，柜子、好的房子、房子椅子、እሺ柜子、እሺ他们、 ኦኬ ጎበዝ人们、 ኦኬ 我们、 እሺ 弟弟、 እሺ 衣服、 ጎበዝ ኢፎ በጣም አሪፍ እሺ 儿子、 በጣም አሪፍ እሺ喜欢、喜欢 ኦኬ 认识、认识በጣም አሪፍ እሺ ቀጥል 医生、 አሃ ኦኬ እሺ 相生ነው 相生先生、 እሺ 比如朋友晚上、晚上白漂亮 ኦኬ 漂亮 ኦኬ በጣም አሪፍ ካስሽ እስቲ አሁን እንደው እነዚህ ቃላቶች እናንተ ተለማመዷቸው ኦኬ እናንተ እዛው ተለማመዷቸው አሁን ግን የነዚህን ትርጉም እንሰራለን እስቲ ትርጉማቸውን እንይ ሰው የመጀመሪያው ጁዝ ከነዚህ ምናልባት የምታውቋቸው ይኖራሉ አይ ነው ጁዝ ምን ማለት ነው ጠረጴዛ ጠረጴዛ ነው ጁዝ ጠረጴዛ ነው ወንበር ደግሞ ምን ይባላል ኢዝ ይባላል ፋንስ ምንድን ነው ፋንስ ቤት ማለት ነው ቤት ማለት ነው ነገር ግን ቤት ስንል ሁለት አይነት ነው አይደለ በቻይንኛ ኖት ኦንሊ በቻይንኛ በእንግሊዝኛ ራሱ ሆም እና ቨርሰስ ሆም ኤንድ ሃውስ ኦኬ ሃውስ የሚባላል አይደለ ልክ ነኝ ጽሁፉ ሃውስ ሆም ቨርሰስ ሃውስ ሶ what is home and what is house አሁን የትኛው ነው ይሄ ፋንስ ስንል ምንም እንኳን ቤት ቢሆንም የትኛው ነው ሆም ነው ወይስ ሃውስ እንግዲህ በአማርኛ በሁለቱም ያው ቤት ነው የሚባለው
ይሄም ቤት ነው፣ ይሄም ቤት ነው። ይሄንን የቻይንኛ አንደርስታንድ ለማድረግ መጀመሪያ የእንግሊዝኛው ሚኒንግ አንደርስታንድ ማድረግ አለብን። ምክንያቱም የተለያየ ትርጉም ስላለው ፋንግዝ አንዱ ነው ከነዚህ ለአንዱ ደግሞ ሌላ ስም ስላለው ማለት ነው። ሶ ሆም ወይስ ሃውስ? ይሄ መጀመሪያ ነው። ምንድነው ሃውስ? ምንድነው ሆም? መጀመሪያ እናንተ የምትመልሱት ይሆናል። ሆም ሃውስ ልዩነቱ ምንድነው? ማን ነው የሚነግረው? እሺ ግን ትልቅ ቤትና ትንሽ ቤት የሆነ ክላስ ነገሮቹ ማለት ነው። ኦኬ ትንሽና ሰፋ ያለ ቤት። እሺ ማን ነው የመለስክልኝ? ካስሽ ትልቅና ትንሽ አሁን ክላስ ነገር ማለት ነው። አሁን ፋንዝ ማለት ትንሽ ሩም ክላሶች ነገር ማለት ነው። ኦኬ ስለዚህ እሺ እኔ የምፈልገው የቻይንኛውን ተውት፣ የነዚህ ትርጉም ፈልጋለሁ። ሆም ሃውስ ይሄንን ከአንደኛ ክፍል ጀምሮ ተምረነው የመጣን ስለሆነ የምናውቀው ይመስለኛል። እስቲ አብይ what is home and what is house ይሄንን ስንረዳ ነው ከዛ በኋላ የቻይንኛው መረዳት የምንችል። አብይ እሺ ሄኖክ ሞክሩ። ሶኬ እሺ ዲኖ ልትሞክር ነው። እሺ ዲኖ ቀጥል። እሺ ሃውስ ማለት የቤቱን እንትን ነው የቤቱ ፊዚካል። ኦኬ እሺ ሌት ሚ ቴል ዩ ሶኬ እንደዚህ ይሆናል። እንዴት? አብሽ እሺ በቃ የሆነ ተሰርቶ ያለቀ ቤትና የተጀመረ ያለው ቤት ይሆናል። አይደለም፣ እንደሱ አያስኬድም። ሉክ እሺ እንግዲህ እስካሁን ካላወቃችሁት አሁን ነግራችኋለሁ። ሀብትሽ እሺ ኦኬ ሃውስ ማለት ያው ኦልሞስት ክላስ ወይ ደግሞ አንድ እንትን ይመስለኛል። ሆም ሲሆን ግን ሆል በቃ ማለት አንድ ግቢ ወይ ምናምን ሊሆን ይችላል እና እንደዛ ይመስለኛል። ጥሩ በቃ ሙከራ ነው ዋናው ነገር። ሌት ሚ ቴል ዩ እንግዲህ ልዩነቱን ልንገራችሁ። ሆም እና ሃውስ እንደው አንዳንድ ጊዜ እንደው ድሮ ዝም ብለን እንደዚሁ ሆም ስዊት ምናምን ሲባል ሰምተን እናውቃለና ሆም ስዊት ሳሚ ሆም ስዊት እንላለን። ለምን? ሆም ማለት ፋሚሊ ያለበት ቤት ማለት ነው። ኦኬ ሆም ስንል በቃ ፋሚሊ ማለት ነው። እዛ ጋር ነው ያለው ፋሚሊ ሆም ላይ። ለምሳሌ ለምን እንዲህ ዝም ብለን በረሃ ጫካ ላይ ማለት ነው ጫካ ላይ እንደዚህ ሻራ ዘርግተን ምናምን ነገር እዛ ጋር አባቴ እናቴ ወይ ደግሞ የኔ ልጆች እና ሚስቴ ካሉ እዛ ከሆነ የምንኖረው ለኛ እሱ ምንድነው ሆም ይባላል። ሆም ነው የሚባለው። እኛ የምንኖርበት፣ እኛ የምናድርበት፣ የምንበላበት፣ የምንጠጣበት በቃ ከውጭ ውለን ቤት የምንገባበት ቤት ሆም ነው የሚባለው። እሱ ሆም ይባላል። ሆም ሰው በቻይንኛ ሆም ምን ይባላል ማለት ነው? ጂያ ይባላል። ኦኬ ጂያ ይባላል ሆም በቻይንኛ ጂያ ሆም ነው። በቻይንኛ ጂያ ስንል at the same time ምን ማለት ነው? ፋሚሊ ማለት ነው። ፋሚሊ ምክንያቱም እንዳልኳችሁ ነው ሆም እና ፋሚሊ አይነጣጠሉም። በቃ ፋሚሊ ስትጠራ ዞሮ ዞሮ የሚኖሩት የት ነው? ሆም ውስጥ ነው ማለት ነው። ሆም ስትጠራ ደግሞ ዞሮ ዞሮ ሆም ውስጥ ማን ያለው? ፋሚሊ ነው ያለው። ስለዚህ የማይነጣጠሉ ስለሆነ ጂያ ተብሎ ይጠራል በቻይንኛ። ትማሩታላችሁ ቀጣይ ምዕራፎች ላይ ስለ ጂያ የምናይ ነው የሚሆነው። እሺ ጂያ ሆም ወይ ደግሞ ፋሚሊ ማለት ነው። ወደ ሃውስ ስንመጣ ደግሞ ሃውስ ማለት ደግሞ አስቡት የተገነባ ቤት። ለምሳሌ ፋሚሊያችን እንደው የሆነ ቦታ ላይ የሆነ ከተማ ላይ ለምሳሌ እኔ በቃ መቀለ ቤት ሊኖረኝ ይችላል ገንብቸው ምናምን ነገር ጂ ፕላስ ሊሆን ይችላል። ኦር ደግሞ ግራውንድም ሊሆን ብቻ አከራይቸው ሊሆን ይችላል። ኦር ደግሞ ሰርቸው ባዶ ዘግቸውም ሊሆን ይችላል። ቤት አለኝ። የምኖረው ግን አዲስ አበባ ነው። አስባችሁታል? ስለዚህ ያ ቤት አስባችሁታል? ለእኔ ምንድን ነው? ሃውስ ነው ኖት ሆም። ምክንያቱም እኔ የምኖረው አዲስ አበባ ነው። እኔ የምኖርባት ቤት ነች ለእኔ ሆም። ያኛው ሃውስ ተብሎ ይጠራል ማለት ነው። የት አካባቢ ያለው የተገነባ በህንፃም ይሁን ማንኛውም ቤት ማለት ነው እሱ ሃውስ ይባላል። ግን ያንን ሃውስ የሚሆነው መቼ ነው? ቤተሰብ እዛ ውስጥ የማትኖርበት ከሆነ እንግዲህ ስትኖርበትም ዞሮ ዞሮ ሃውስ ነው ሆምም ሊሆን ይችላል አት ሴም ታይም። ግን ልዩነቱ ይሄ ነው። እንኖርበት አሜሪካ እየኖርኩ እኔ አዲስ አበባ ቤት አለኝ የምል ከሆነ
እሱ ለኔ ምንድነው ሃውስ ነው ማለት ነው። ይሄ ደግሞ ፋንዝ ያልነው ሃውስ ማለት ነው። ፋንዝ ሃውስ ማለት ነው። ኦኬ ግልጽ ነው አሁን ዲኖ ካስሽ የስ ገብቶኛል። በጣም አሪፍ በቻይንኛ አሁን ሁለት ነገር አይተናል። ጂያ ቀድመን የምናየው አይምን ቀጥሎ የምናየው ቢሆንም ግን ቀድማችሁ አውቃችኋል ማለት ነው። ጂያ ማለት ፋቢ፣ ጂያ ማለት ሆም ማለት ነው። ፋንዝ ማለት ደግሞ ሃውስ ነው ማለት ነው። አያችሁ አሁን ሃውስ ኦኬ ሃውስ ነው ማለት ነው። ኦኬ ይሄ ነው ሰው ቀጥሎ ይዝ እንግዲህ ቅድም ወንበር ነው ብለናል። ወንበር ነው። ጉይዘ ደግሞ ምንድን ነው? ጉይዘ ካቢኔት ነው። ካቢኔት ክችን ካቢኔት ሊሆን ይችላል። ኦኬ ጉይዘ ይባላል። ታመን ይሄንን ታውቁታላችሁ። ታመን ምን ማለት ነው? እነሱ ማለት ነው። ምክንያቱም እሱ ማለት በቻይኛ ምንድን ነው? በቻይኛ እሱ ማለት ቢፈልግ ምንድን ነው የምለው? yes at the same time ምን ሊሆን ይችላል? እሷም ማለት ይሆናል ሺ ኦኬ he or she ሊሆን ይችላል። ታዲያ እነዚህ እዚህ ላይ ምንድን ነው የጨመርኩት? ታ ላይ ምን ጨመርኩበት ማለት ነው። አሁን እዚህ ጋር ያለው ቃል ተመልከቱ። ምን ስንል በቻይንኛ ዘ ምንድነው ፕሉራል ፎርም ኦፍ ነው። እንደ እንግሊዝኛ ላይ ቦይ ብለን እንደው ቦይስ እንደምንለው ማለት ነው። ቦይ አንድ ሰው ነው። ቦይስ ካልን ደግሞ ለብዙ ወንዶች ማለት ነው የሚሆነው። ሰው ምን ጨመርን? ኤስ ጨመርን ማለት ነው እዚህ ላይ። በቻይንኛ ደግሞ ኢንስቴድ ኦፍ ኤስ ከመጨመር ምን የምንጨምር ማለት ነው። ምን የሚለው ቃል ነው የምንጨምረው። የትም ይሁን ፕሉራል ለማድረግ ስንፈልግ ምን እንጨምራለን። ኦኬ ሶ እዚህ ጋር ምንድን ነው ታ ነበረ። ታ ማለት ሂ ኦር ሺ እሱ ወይ ደግሞ እሷ ሊሆን ይችላል። ታዲያ ታመን ስንል ምን ስንጨምርበት ምን ሆኗል? እነሱ የሆነው። ለምሳሌ አሁን ሌላ ደግሞ ልስጣችሁ። አሁን እዚህ ጋር ወ አልኩ። ወ ምን ማለት ነው? እኔ ማለት ነው። ወሽ ላውሽ እኔ መምህር ነኝ። ወሽ ነው ሲየሰን እኔ ተማሪ ነኝ። ወሽ እያልኩ ማለት ነው። እኔ እያልኩ ነው ማለት ነው። እኔ ማለት ነው ጎበዞች። የስ ሶ እኔ ከሆነ ለብዙ ለማድረግ ፈለኩ። እኛ ለማለት ፈለኩ። how to say እኛ ጎበዝ ሀና ወመን ሶ ገብቷችኋል ማለት ነው ሂሳቡ። ይሲ ወመን ብዙ አደረኩት። እኛ አንድ ነበረ፣ እኔ ነበርኩ፣ ሲንግል ነበር። መን ስንጀምር ብዙ ሆንን ማለት ነው። እኛ አጠገቤ ያሉት ምናምን ነገር ኦኬ ወመን እንላለን ማለት ነው። ሌላ ሰው እዚህ ጋር ለምሳሌ ታመን ያለው እንዳልኳችሁ እዚህ ጋር እነሱ ማለት ሆኗል። ታ ስለሆነ ጀን ምን ማለት ነው? ጀን ምን ማለት ነው? ጀን ሰው ማለት ነው። ጀን ማለት ሰው ነው። አያችሁ ይሄኛው ጀን ሰው ነው፣ አንድ ሰው። ኦኬ ኢገርን እንላለን፣ አንድ ሰው ኢገርን። ሰው ከሆነ እዛ ላይ ሰዎች ማድረግ ፈለኩ። ሰዎች how to say ሰዎች ጀንመን አለቀ ማለት ነው። አያችሁ ጀንመን ምን ጨመርኩት? ጀንመን። ስለዚህ ዛሬ በዋናነት ስለ ፕሉራል ፎርም ኦፍ ናውንስ ነው የስሞች ፕሉራል ስናደርግ የምንጠቀምበት መንገድ እያየን ነው ማለት ነው። በተዘዋዋሪ ገባችኋ? ከኒውትራል ቶን በተጨማሪ በነገራችን ላይ ቃሉ ኒውትራል ቶን ነው። ምን የሚለው ቃል ኒውትራል ቶን ነው፣ ቶን የለውም። ስለዚህ ስቲል እዛ ላይ ነው ያለ ነው። ስለዚህ ጀን ሰው ነው። ጀን መን ካልን ሰዎች ሆነዋል። ሌላ ከዚህ ጋር ተያይዞ አንተ ወይ ደግሞ አንቺ ለማለት ምን እንላለን? አንቺ ወይ አንተ፣ አንቺ አንተ አንዴ አንተ ማለት አታውቁም? አንተ ኒ ነው። ይሄ ቀላል፣ በጣም ቀላሉ ኒ ሀያ ኒ። አሁን ኒ ምን ማለት ነው ብለናል? ዩ ማለት ነው አንተ ወይ ደግሞ አንቺ፣ ሁለቱም ሊሆን ይችላል። አንተ አንቺ ሊሆን ይችላል። ኦኬ ሶ ወመን ምንድን ያለው እኛ ብለናል እዚህ ጋር። ሶሪ ጻፍላችሁ። ኦኬ ሶ ኒ ማለት አንተ አንቺ። አሁን ብዙ ማድረግ ፈለኩ፣ እንደውም እናንተ ልላችሁ ፈለኩ። how to say እናንተ
እናንተ 你们 ኒመን ካዝ አሁን በጣም ጥሩ ሱዬቻን ምናልባት ይሄን ሰምታችሁ አታውቁም ይሆናል ግን ቀጥሎ ያሉት ምዕራፎች ላይ ማየታችን አይቀርም ተማሪ ግን ሱዬሽን ይባላል ሱዬሽን ይባላል አያችሁ ሱዬሽን ተማሪ ነው ተማሪዎች ማለት ፈለኩ how can I say ተማሪዎች how to say እዚህ ጋር ምን መጨመር ነው አሁንም በነገራችን ላይ ሱዬሽን ተማሪ ነው ሱዬሽን ተማሪዎች ሆኑ በጣም ጥሩ ሌላ ልጠይቃችሁ እሺ ሌላ ጠፋው ነው እየጻፋችሁ ነው አይደለ እየጻፋችሁ ያው የቀደሙን እየጻፋችሁ ከዛን ያጠፋዋለሁ እሺ ተማሪ ምን ይባላል አይ ምን መምህር ተማሪ ሱዬሽን ነው ብለናል መምህር ምን ይባላል 老师 መምህር ነው መምህራን ማለት ፈለኩ አሁን ላውሽመን አሁን በጣም ግልጽ ሆኗል ማለት ነው መምህራን እንግዲህ የእቺኛዋ ኒውትራል ቶን ምን የምትለዋ ኒውትራል ቶን ገብቷችኋል አጠቃቀሟ ሀና ግልጽ ነው ሀብትሽ ኒውትራል ናቸው አዎ ግልጽ ነው የምንን በተመለከተ እዚህ ጋር ሌላ ከዚህ በኋላ ምንም አይነት ጥያቄ ያስፈልግም ማለት ነው አውቃችኋታል ስለዚህ አሁን ደግሞ ከዚህ ከኒውትራል ቶን ጋር ተያይዞ አንድ ቃል ልጨምርላችሁ ነው አንድ ቃል ኦኬ እሷም ምንድነች ደ ምትለዋ ሰምታችኋት ይሆናል ደ ሰምታችኋታል አጠቃቀሟ ምንድነው እንዴት ነው የምንጠቀማት ያለን እንደሆነ ደግሞ እሷን እናያለን እንግዲህ ስለ መን ጨርሰናል መን ማለት የስሞች ማብዣ ወይ ደግሞ ፕሉራል ፎርም ኦፍ ናውንስ ናት ፕሉራል የምታደርግልን ናት አሁን ደግሞ ደ የምትለዋ ተጠቅመን እነዚህ ፕሮናውንስ እነዚህ ተውላጠ ስሞችን እንዴት መጠቀም እንዳለብን ኖት ኦንሊ ተውላጠ ስም ራሱ እየጠራን ደ መጨመር እንችላለን ግን ከዛ በፊት እኔ ከማሳየቴ በፊት ምን ይመስላችኋል እናንተ ደ ምንድን ነች ጥቅሟ ምንድን ነው ባለቤትነት ለማረጋገጥ በጣም አሪፍ ሄኖክ በጣም አሪፍ ባለቤትነት ፖዚሽን ይሄ ዋንነትን የምታመላክት ነች በጣም ጥሩ ለምሳሌ አሁን እኔ ለማለት ምንድን ነው ያለው ዋ እኔ ማለት ነው አሁን እንግዲህ ባለቤትነትን ልታመላክተን ነው አይደለች ቃል የኔ ማለት ፈለኩ how can I say የኔ ወዳ በቃ ለመጨመር ነው እዚህ ላይ ማለት ነው ወዳ ኦኬ እቺ ለመጨመር ነው ወዳ ስር የኔ ማለት ነው ለምሳሌ ቅድም መምህርም ተማሪም አይተናል የኔ መምህር እስቲ በሉኝ የኔ መምህር ወደ ላውሽ ቀላል በቃ ይሄ ቻይንኛ በጣም ቀላል የሚያደርገው ይሄን ነው ባይዘው አንድ ቃል ትወስዳላችሁ በቃ በዛ ለሌሎችም ስለሚሰራ ወደ ላውሽ እኔ ደግሞ እናንተን የኔ ተማሪዎች ማለት ስፈልግ ወደ ሱዬሰን ማለት እንግዲህ ቅድም ሱዬሰን ተማሪ ነው አንድ ተማሪ ሱዬሰን ምን ስንጨምርበት ደግሞ ብዙ ይሆናሉ የኔ ተማሪዎች ይሆናል ማለት ነው ወደ ሱዬሰን ማለት ኦኬ አሁን እኔ ምን እያልኩ ነው የኔ ተማሪዎች እያልኳችሁ እናንተን ማለት ወደ ሱዬሰን ማለት ኒመን ኒመን አያችሁ ኒመን ቅድም ያየነው ኒ አንተ ማለት ነው መን ስናደርግበት ብዙ ይሆናል ፕሉራል ስለዚህ እናንተ ሆነዋል ማለት ነው ኒመን እንዴት ናችሁ ሆነዋል ማለት ነው ባለፈው ያየነው ኦሬዲ ከዚህ ጋር ተያይዟል በጣም ጥሩ ወደ የኔ ማለት ነው አንድ ሰው ነኝ የኔ እያልኩ ነው እሺ how can I say የኛ ዋው በጣም አሪፍ ነው በቃ የቅድሙ ላይ ምክንያቱም ወመን ብዙ ነው እኛ ብለናል እኛን ወመን ብለን መግለጽ እንችላለን ስለዚህ ደስ ጨምርበት እዚህ ጋር ምን ሆኗል ወመንዳ የኛ ሆኗል ማለት ነው ወመንዳ ላውሽ ትላላችሁ ማለት ነው የኛ ተማሪ አስተማሪ ወመንዳ ላውሽ እኔ ደግሞ ምን ማለት እችላለሁ እኔ ደግሞ የእናንተ መምህር ነኝ ወሽ ኒመን ላውሽ አያችሁ ቀላል ነገር ነው ወሽ ሽ ማለት በነገራችን ላይ
ቨርብ ቱ ቢ ትባላለች። ቨርብ ቱ ቢ ማለት ምን ማለት ነው? በእንግሊዝኛ እነዚህ ማሰሪያ አንቀጾች አሉ አይደል? ነው፣ ናቸው፣ ነሽ፣ ነህ፣ ናችሁ ምናምን የምንልበት መጨረሻ ላይ በአማርኛ። በእንግሊዝኛ ደግሞ ኢዝ፣ አር፣ አም፣ ዌር፣ ወዝ የነዚህን ፓስት ቴንስ ጨምሮ ማለት ነው የምንጠቀመው በዚች ብቻ ነው። እና አይ አም ስል በቻይኛ ወሽ እላለሁ። ምክንያቱም ወ ማለት እኔ ማለት ነው። ወሽ እላለሁ። እኔ ነኝ እያልኩ ነው ማለት ነው። በሌላ አገላለጽ በአማርኛ ሲሆን እኔ ነኝ የማን የእናንተ አስተማሪ። ኒመንደ ኦኬ። ኒመን አሁን የምናያት ትሆናለች ማለት ነው። ኒመን የእናንተ የሚሆን ኒመን እናንተ ማለት ነው። ደስ ጨምርበት ደግሞ የእናንተ ሆኗል ማለት ነው። ሶ ወሽ ኒመንደ ላውሽ ወሽ ኒመንደ ላውሽ ሄሎ对不对 对 yes so ፖዚሽንን እያየን ነው ማለት ነው። ይሄ ዋንነትን ያመላክታል ያለው ቃል ወ እኔ ማለት ነው። ወደ የኔ ወመን እኛ ማለት ነው። ወመንዳ እንደ ሲጨምር የኛ ሆኗል። ኒ አንተ ማለት ነው ብለናል። ኒ ደ ካልኩ ደግሞ ያንተ ሆኗል ማለት ነው። ያንተ ኦኬ። ወይ ደግሞ ያንቺ ሊሆን ይችላል። ኒደ ለምሳሌ ኒደ ባባ ዛይ ናሊ አባትሽ የት ነው? ያንቺ አባት ያሉ ኒደ ባባ ኒደ ማማ ኒደ ሹ መጽሐፍሽ ያንቺ መጽሐፍ የት ነው? ኒደ ሹ ዛይ ናሊ ኦኬ ታስ ሶ ኒ ስንል ደስ ጨምርበት ምን ሆኗል ማለት ፖዚሽንን እያመላከተ ነው። እዚህ ላይ ሌላ ኒመን እናንተ ማለት ነው ብለናል። ደጨመርኩበት ኒመንደ የእናንተ ሌላ እሱ ለማለት ምን ነበር ያለው ቀደም? ወይ ደግሞ የሱ ማለት ፈለጉ። የሱ ታደ ነው የሚሆነው። ታደ የሱ ነው። የሱ ገባኛው። ታደ ባባ የሱ አባት፣ ታደ ማማ የሱ እናት። እሺ ይሁን። የነሱ አንድ ላይ ላድርጋቸው። ሁለቱም ከዛም በላይ ሆኗል። የነሱ ታመንደ yes ታመን እነሱ ማለት ነው። እንጨምርበታለን። ስለዚህ ታመንደ የነሱ ሆኗል። ዋው በጣም ገራሚ ነው። ስለዚህ ደ በመጠቀም ብቻ ፖዚሽንን ዲስክራይብ ማድረግ እንችላለን፣ መግለጽ እንችላለን ማለት ነው። ሀውሃ ግልጽ ነው። ጥያቄ ካላችሁ ጠይቁ። የወንቲማ ስለዚህ ዛሬ የወንቲማ ካስሽ 没问题。没有。好。没有。没有。如果你们没有问题，我想说እንግዲህ ከኒውትራል ጋር ተያይዘው ወይ ተዲ 没问题那没有ማለት ልዩነታቸው ያን ያህል ልዩነት የለውም። ሜይ ወንቲ ምን ማለት ነው? ሜይ ወንቲ ራሱ ምን ማለት ነው? ትርጉሙ ችግር የለውም ማለት ነው በነገራችን ላይ። ምክንያቱም ወንቲ ማለት ኩዌስችን ማለት ነው። አት ዘ ሴም ታይም ደግሞ ፕሮብለም ማለት ነው። ፕሮብለም ያው መቼስ ፕሮብለም ከሌለ ጥያቄ አይነሳም አይደል? ችግር ሲኖር ነው ጥያቄ የምትጠይቀው ቴዲ አይደለ? ጥያቄ ሲኖር የሆነ ችግር ኖሮ ነው ጥያቄ የምትጠይቀው። ለምሳሌ yes ለምሳሌ ካልበላህ ይርባሃል። ስለሚርባህ መራብ ደግሞ ችግር ነው። ትጠይቃለህ የሆነ ነገር ማለት ነው። ብር ትጠይቃለህ፣ ምግብ ትጠይቃለህ። ስለዚህ ምንም አይነጣጠሉም። ወንቲ ችግር ነው። ወንቲ ጥያቄ ነው። አይነጣጠሉም። ለየብቻ ደግሞ ስናያቸው ወን ማለት መጠየቅ ነው። በነገራችን ላይ to ask ማለት ነው መጠየቅ። ቲ ለብቻ ደግሞ እንዳልነው ኩዌስችንም ይሆናል ፕሮብለምም ይሆናል። አንድ ላይ ሲሆን ወንቲ ስንል ጥያቄ መጠየቅ ይሆናል ወይ ደግሞ አብሮ ችግር ይሆናል። ሜይ ስንል ደግሞ አፍራሽ ነው ኖ ማለት ነው ኖ። ስለዚህ ሜይ ወንቲ ስንል ኖ ፕሮብለም ማለት ነው። ኖ ፕሮብለም ችግር የለውም ማለት ነው። ችግር የለውም እያልክ ነው። ሜዮ ወንቲ ካልን ግን እዚህ ጋር ዮ ብጨምርበት ግን እዚህ ጋር አሁን ሜዮ ወንቲ ችግር የለብኝም ሊሆን ይችላል። ግን ጥያቄ የለኝም ሊሆንም ይችላል።
አብዛኛውን ጊዜ ከጥያቄ ጋር ሊሄድ ይችላል። ለምሳሌ ንዮ ወንቲማ ካልኩ ወመዮ ነው የምትለው የለኝም ማለት ነው። ምንድነው የሌለ? መዮ ወንቲ ጥያቄ ነው የሌለ ወመዮ ወንቲ። ስለዚህ አትሊስት ለጥያቄ ከጥያቄ ጋር ተያይዞ ወመዮ ወንቲ ብትሉ የተሻለ ነው። እኔ ጥያቄ የለኝም ምክንያቱም አለ ወይ የለም ከሚል ጋር ስለሆነ የሚያያዘው ዮ አለ የለም መዮ የለኝም። ስለዚህ ምንድነው የሌለ? ጥያቄ የለም። የተጠየቀው ማለት ነው። ኮንቴክስቹዋሊ ነው የሚሄደው። ችግር አለ እንዴ? መይ ወንቲ ችግር የለም። መይ ወንቲ ኦኬ። ከዚህ ጋር ትንሽ ግን እዚህም እንደው ኮንቴክስቹዋሊ ግን ሁለቱንም ልንጠቀም እንችላለን። ጥያቄ የለኝም ልትል ይችላል። መይ ወንቲ ጥያቄ የለም ልትል ይችላል። መይ ወንቲ አሁንም የለኝም ማለት ነው። ሁለቱንም ያስኬዳል። ግን ልዩነቱ ለመለየት ኮንቴክስቹዋሊ ከሰው ከምታወራው አውድ ጋር ነው የሚሄደው ማለት ነው። ምን እያወራ ነው? ስለ ጥያቄና መልስ ከሆነ መይ ወንቲ ስትል ጥያቄ የለም ማለት ነው። ስለሆነ ፕሮብለም ሶልቪንግ ከሆነ ደግሞ ችግር አለ የወንቲ ልትል ነው። ችግር አለ አይ ችግር የለም መይ ወንቲ ልትል ትችላለህ። ግልጽ ነው ቴዲ? ይመለማ ግልጽ ነው። ፈይሳ ቀጣዮቹን እስቲ የምጨርሳቸው እዚህ ጋር ያሉትን ኒውትራል ቶኖች እንግዲህ ዠን መን ደርሰናል። ዠን ሰው ማለት ነው። መን ደግሞ ፕሉራል ማድረጊያ ነው። ዠን መን ስንል ሰዎች ማለት ነው ብለናል። ወመንም በዚህ አጋጣሚ አይተነዋል አይደለ? መጽሐፍ ላይ ያለው ወመን ምን ማለት ነው ብለናል። ወመን ግልጽ ነው። የኛ እኛ ደት ጨመርበት የኛ ይሆን ነበር። እሺ ዲዲ ምን ማለት ነው? ታናሽ ወንድም ማለት ነው። በጣም አሪፍ ታናሽ ወንድም ነው ማለት ነው። ታናሽ ኦኬ። ታናሽ ወንድም ነው። ታናሽ እህት ምን ትባላለች? እንግዲህ ለየብቻ ነው። ታናሽ እህት ሜይ ትባላለች። ታናሽ እህት ኦኬ። ታናሽ እህት ኦኬ። ወንድም በጣም ጥሩ። ስለዚህ ታላቅ ወንድምም ስም አለው ማለት ነው። ታላቅ ወንድም ምን ይባላል? ግ ፈረስቶን ነው። ግ ኦኬ። ቶን አይደለም ሁለተኛ፣ ምክንያቱም ራሱ ስለደገመ። ስለዚህ ግ ማለት ታላቅ ወንድም ነው። ታላቅ ወንድም ኦኬ። በጣም አሪፍ። እሺ ታናሽ አሁን ያየነው ነው። ታላቅ እህትስ? ታላቅ እህት ጄ ቶኑ ሰርድ ቶን ነው። ጄ ኦኬ። ሰው ጄ ደግሞ ታላቅ እህት ማለት ነው። በጣም ጥሩ፣ በጣም አሪፍ። ሰው በዚህ አጋጣሚ ሁሉንም ማየት ያስፈልጋል። ዲ ታናሽ ወንድም፣ ሜይ ታናሽ እህት፣ ግግ ታላቅ ወንድም። ኢቭን የሆነ ሰዓት ላይ ቫይራል ወጥቶ ታስታውሳላችሁ አይደለ? አንዱ እንደዚሁ የቻይና አስተማሪ ኒዮ ግግማ ሲል ማለት ነው። ኒዮ ግግማ ስድብ ይመስላል። ዮ ግግማ ከተባለ ምን ማለት ነው? ቅድም ዮ ማለት አለው አለህ ማለት ነው ብለናል። ሶ ኒዮ ግግማ ዲኖ ምን ማለት ነው? ወንድም ታላቅ ወንድም አለ። በጣም አሪፍ። ታላቅ ወንድም አለ ማለት ነው። ኒዮ ግግማ ግግ ታላቅ ወንድም ስለሆነ ኒዮ ጂጂማ ታላቅ እህት አለሽ አለህ። ኒዮ ሜይማ ታናሽ እህት አለች። ኒዮ ዲዲማ ታናሽ ወንድም አለ ይሆናል። የዚህኛው ግን ከአማርኛው ጋር ትንሽ ስለሚጣረስ ነው። ኒዮ ግግማ ስድብ ይመስላል። ወንድም ማለት ነው። አትሊስት ይሄንን አትረሱትም። ታላቅ ወንድም በነገራችን ላይ በቻይንኛ ይሄ ሪያሊቲ ይሄ ምንድነው ፎርማል ያልሆነ ግን ህይወታቸው ላይ በብዛት የሚጠቀሙት ቻይናውያን ዳግ ነው የሚሉት። ታላቅ ወንድም ዳ ማለት በቻይንኛ ትልቅ ነው። ዳግ ይላሉ ማለት ነው። ታላቅ ወንድም ማለት ነው። ኦኬ ዳግ። ትንሹ ወንድም ደግሞ ምን ይሉታል? xiao di ትንሽ ማለት ነው። xiao di ይላሉ ማለት ነው። xiao di እቺኛዋ ይተዋታል። ፎርማል በሆነ መጽሐፍ ላይ ባለው መሰረት እኛ የምናውቀው በዚህ ነው። ነገር ግን እነሱ ደግሞ የሚጠቀሙት ዴይሊ ላይፋቸው ላይ ይህንን ነው። ዳግ xiao di
ኦኬ ልክ እንደዚህ ማለት ነው። ታናሹ ትልቁ ምናምን እያሉ ስለሆነ የሚጠቀሙት በዚሁን መያዝ እንችላለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ወደ ኢፉ ምን ማለት ነው? ቀጣዩ ኢፉ ሸመስና ኢፉ ልብስ ማለት ነው። ኢፉ ማለት ልብስ ነው። ልብስ ኦኬ ልብስ ማለት ነው። በጣም አሪፍ። ሲያይገነ እርዝ ምንድን ነው? ይሄ ደግሞ ምን ማለት ነው? እርዝ ሳን ማለት ነው። ሳን በእንግሊዝኛ ማለት ነው። ወይ ደግሞ ልጅ ወንድ ልጅ ማለት ነው። ወንድ ልጅ እርዝ ይባላል። እርዝ። እሺ ሴት ልጅ ምን ትባላለች? ከዚህ ጋር ተያይዘ ነን ማለትስ ነን ማለትስ የቻይንኛው ቃል ነው ወይስ የአማርኛ እንግሊዝኛ ነው የምትነግረኝ? ነን ለቦይ እንደዚህ ነው የፈለከው? ናን ነው ናን ነው። ናን ማለት ሜል ማለት ነው። ሜል በእንግሊዝኛው ይሄኛው ጾታ ማለት ነው። የወንድ ጾታ ማለት ነው። ናን ረን ካለ ወንድ ሰው ወንድ የሆነ ማለት ነው። ኦኬ ናን ወንድ ማለት ነው። ግን ናን ስንል ጾታው ነው። ጾታው ስቲል ግን በሴት ደግሞ የሴት ጾታ ወይ ደግሞ ፊሜል ለማለት ደግሞ ምን እንላለን? ኒ እንላለን ማለት ነው። እቺኛው ዶት ያላት ዩ እና ሰርቶ ኒ ስንል ፊሜል ማለት ነው። ፊሜል ይሄ ጾታ ከጾታ አንፃር ነው። አሁን እንደው ጾታ ምንድን ነው ስትባል ናንረን ወንድ ነኝ። ይሄ ግን እርዝ ግን ልጅ ነው። ወንድ ልጅ ለፋሚሊ ምናቸው ነህ? ወንድ ልጃቸው ነህ። ኦኬ ሴት ልጃችንስ ወይ ደግሞ ሴት ልጃቸውስ ምን ትባላለች? ኒው ትባላለች። ኒው ሴት ልጅ ወይ ደግሞ ዳውተር። ኦኬ ዳውተር ትባላለች። ሴት ልጃቸው ኒው ስቲል ግን ኒው አለች እዚህ ጋር ማለች እዚህ ጋር ማለች። ኒው ስንል ዞሮ የሴት ጾታ ነው። ናን ስንል ደግሞ ጾታ እንደማለት ነው። በጣም አሪፍ እንቀጥላለን። እሺ ሌላኛው መውደድ። ኦኬ በቻይንኛ ሲኋን ምን ማለት ነው? ላይክ ማለት ነው። ወሲኋን ኒመን እናንተን እወዳችኋለሁ። ወሲኋን ኒ እወድሻለሁ። አይምን ተመችተሽኛልም ሊሆን ይችላል። ላይክ ማድረግ ነው ሲኋን። ኦኬ ሲኋን። ቀጥሎ ኦኬ ሲኋን። ኦኬ ሲኋን ቱ ቢ ላይክ። ኦኬ ሬንሽ ምንድን ነው? ሬንሽ መገናኘት ቱ ሚት ሊሆን ይችላል። ቱ ኖው ይሆናል። ቱ ኖው ማለትም ይሆናል። ኦኬ ለምሳሌ እኔ እናንተ ስንገናኝ ተዋወቅን ማለት ነው። ኦኬ ለምሳሌ ዲኖ ሀንጋውሲን ሬንሽኒ ስላወቅኩ ደስ ብሎኛል፣ ስላገኘሁ ደስ ብሎኛልም ይሆናል። ቱ ሚት መገናኘትም ነው። አዘሴታ ደግሞ ቱ ኖው ነው። ሳገኝህ አውቄሃለሁ ማለት አይደለም ስንገናኝ። ይህን ቃል ሰምታችሁታል። ሀንጋውሲን ሬንሽኒ ሀንጋውሲን ሬንሽኒ። ኦኬ ይሄ ብዛት እንጠቀማለን ከአዲስ ሰው ስንገናኝ። የሆነ አዲስ ሰው ሲሆን ሀንጋውሲን ሬንሽኒ ናይስ ቱ ሚት ዩ ስላወቅኩ ደስ ብሎኛል፣ ወይ ሀንጋውሲን ሬንሽኒ ማለት መመለስ እንችላለን። ፌቻሃ ሲያይገነ ሲንሰን ምን ማለት ነው? ሲንሰን ስቱደንት ቡሽ አቶ ማለት ነው። ሲያንሰን ማለት አቶ ማለት ነው። ሲያንሰን ማለት አቶ ማለት ነው። አቶ ሚስተር ኦኬ ሚስተር ማለት ነው። አቶ ቀጥሎ ታኛው ምንድን ነው? ጓደኛ። ኦኬ ታኛው ማለት ደግሞ ጓደኛ ማለት ነው። ጓደኛ ኦኬ ፍሬንድ ማለት ነው። እሺ ቀጥሎ ምንድን ነው? ዋንሻን ምን ማለት ነው? ዋንሻን ማታ ማለት ነው። ዋንሻን ማለት ምሽት ማለት ነው። ምክንያቱም ዋን ማለት ሌሊት ማለት ነው። ዋን ሌሊት ነው። ከሌሊት ከመሆኑ በፊት ያለው አሁን ይሄ ሰዓት ማለት ነው። ዋንሻን እንላለን። ናይት ኦርም ኢቭኒንግ ኦኬ ኢቭኒንግ ነው። ቀጥሎ ምንድን ነው?
ፒያውሊያንግ ነው አይደለ? ፒያውሊያንግ እሺ ፒያውሊያንግ ኦኬ ፒያውሊያንግ ምን ማለት ነው? ቆንጆ ቢዩቲፉል የስ ለሴት ነው በብዛት ቢዩቲፉል ቆንጆ ለሴት ለወንድ እንላለን ሸዋይገ በጣም ጎበዝ የስ ሀብትሽ ሸዋይ ገ ኦኬ ሸዋይ ፎርዝ ኦኬ ሸዋይ 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 ገ ቅድም ምንድን ያለው ወንድም ነው ሶ ቆንጆ ወንድም እንደማለት ይሆናል ማለት ነው ሸዋይ ገ ሃንድ ሳምቦይ ማለት ነው ሃንድ ሳምቦይ ሰው እነዚህን ማየት እንችላለን ማለት ነው። ቀጣይ ክላስ በትልቅ ርዕስ ደግሞ እንገናኛለን። እሱ ምንድን ነው? ተመልከቱት። ቀጥሎ ያለው ርዕስ ሩል ኦፍ ፒኒን which is ቶን ማርኪንግ ኤንድ አብሪቬሽን ይላል። ቶን እንዴት ነው ማርክ የምናደርገው? አስቡት እንግዲህ ቶኖች እንዴት ነው እዚህ ጋር ማርክ የምናደርገው የሚለውን የምናይ ነው የሚሆነው ማለት ነው። እዚህ ጋር ቶን ማርክ ሳደርግ እንዴት ነው ማለት በግምት ነው ወይስ እንደው ህግ ይኖረው ይሆን ብላችሁ ይሄንን እንደው አስባችሁበት አንብባችሁ እንድትመጡ ፈልጋለሁ። ሲያከለ ክላስ ጨርሰናል። ሃዮ ኒመን የወንቲማ ጥያቄ ካላችሁ ቀጣይ ክላስ ነው የምንገናኘው። ሰዓት ደርሷል። ወደ ቀጣይ ክላስ ስለምገባ ማለት ነው። ሶይ ወያሶ ዛጂያ ዳጂያ ዋናን 再见。晚安，好的，好的。哦，我也喜欢你啊，哈哈，谢谢你啊，好。